ይህ ዕለታዊ መልእክትና ራሳችንን የምንፈልግበት ጊዜ ነው ብዬ አስባለሁ። ምክንያቱም እንደምታዩት ሩቅ መሄድ አይጠበቅብንም። እኛው እዚህ በሀገራችን ውስጥ እንኳን በትግራይ ክልል እንኳን ስናይ እናት ልጆቿን እያጣች እየተነጠቀች ያለችበት ጊዜ ነው ብዬ አስባለሁ። እንዲሁም ብሔር ከብሔር ዘር ከዘር እርስ በርስ እየተላለቅን ነው። እርስ በርስ እየተጎዳዳን ነው፣ እየተሳሰብን ነው ብዬ አላስብም። እና ፕሊስ ከዚህ በፊትም አስቀድሜ በሰራሁት ቪዲዮ ላይ ነግሬያቸዋለሁ ብዬ አስባለሁ። ምናልባት የተመለከታችሁት አሁንም ቢሆን ፕሊስ ይህን የምታዩ እህት ወንድሞቼ፣ እናንተም እንደምታዩት ደግሞ ፕሊስ ከፊታችን ማዕበልና ወጀብ አለ። ፕሊስ አሁንም ዛሬም ቢሆን የምነግራችሁ ነገር ቢሆን መዝሙር 73:28 ላይ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል ይላል፣ መታመኛዬም እግዚአብሔር ነው ይላል። ስለዚህ ፕሊስ ራሳችንን ፈልገን እናቅ። ምክንያቱም በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል፣ በላባዎቹም ይጋርድሃል። በክንፎቹ በታች ትታመናለህ። እውነት እንደ ጋሻ ይከብሃል። ከሌሊትም ግርማ፣ በቀን ከሚበርም ፍላጻ፣ በጨለማም ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔንም አትፈራም። በአጠገብህ 1000 በቀኝህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። መዝሙር ምዕራፍ 1 ከቁጥር 1 እስከ 7 ላይ ይህንን እንመለከታለንና አሁንም ነገር የምላችሁ ነገር ፕሊስ ለአንድ ደቂቃ ወደ እግዚአብሔር ራሳችንን እናቅርብ። ከሚመጣውም ቁጣ አሁን ከሚያስፈራውም ከዚህ ጊዜ እንድናመልጥ እንድንሸሸግ ፕሊስ አሁንም ወደ እግዚአብሔር መቅረብ ይሻለናል ብዬ አስባለሁ። ፕሊስ ከኔ ጋር እባካችሁን 1 ደቂቃ አብረን እንጸልይ። ከሚመጣውም ቁጣ ራሳችንን በእግዚአብሔር ክንፎች እንሸሽግ። እሺ አብረን እንጸልይ። እሺ እግዚአብሔር አምላክ ሆይ እናመሰግንሃለን፣ እናከብርሃለን። እባክህን አምላክ ሆይ አንተ ብዙ እድሎችን ሰጥተህናል። በሰጠህን እድል ግን የተጠቀምነው እባክህን ጥቂቱን ነው። እባክህን እግዚአብሔር አባት ሆይ ከሰጠህን እድል ራሳችንን አጉድለን መውደቅ እንዳይሆንብን ልጅህን ኢየሱስ ክርስቶስ እንደ ግል አዳኝ ተቀብለን እግዚአብሔር አባት ሆይ ከሚመጣው ቁጣ ራሳችንን እንድንሸሽግ እንድናስመልጥ ወደ አንተ መቅረብ ይሆንልን ዘንድ እንለምናለን። እርዳን፣ አግዘን። የፈጠርከን አንተ ነህ ጌታ ሆይ፣ እኛ የምንገባው ለአንተ ነውና እባክህን ድካማችንን እንድታስወግድልን እንለምናለን። እግዚአብሔር አባት ሆይ እናመሰግናለን። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። እኛም የበደልነውን ይቅር እንደምንል አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለም አሜን። እግዚአብሔር አባቶ በአገራችን ላይ እየተፈጠረ ያለውን ዘር ከዘር ሃይማኖት ከሃይማኖት እግዚአብሔር አባቶ እርስ በርስ ባለመተሳሰብ እየተላለቀ ነውና እግዚአብሔር አባቶ ለዚህ ዋነኛና እግዚአብሔር ቀንደኛ የሆኑ እግዚአብሔር አባቶ የጨለመውን መንግሥት የሚያስፈጽሙ ያልተገቡ ማንነት ያላቸውን እግዚአብሔር አባቶ እባክህን አንተ እግዚአብሔር አባቶ በቃ እንድትል የድሆችን ጩኸት እንድትሰማ እስራኤልን ከግብፅ ያስመለጥክ አምላክ እባክህን እግዚአብሔር አባቶ ዓይኖችህ ወደኛ እንዲሆን ወደዚች ምድር ላይ እንዲሆን እግዚአብሔር አባቶ አሁን እየሆነና ከሚመጣውም ደግሞ እግዚአብሔር ቁጣ እንድታስመልጠን እነሆ በፊትህ እኛ ልመናችንን እናቀርባለን። እርዳን፣ አግዘን። እኛ ያላንተ ደካሞች ነን። እናመሰግናለን። ሁሉ ለስምህ ክብር ይሁን በልጅህ በኢየሱስ ክርስቶስ አሜን። ተባረኩ። ወዳችኋለሁ። እግዚአብሔር እየመጣ ካለውና ሊመጣው